እዚች ጋር አንድ ጥያቄ ልንጠይቅ እንችላለን። የትኛው የአእምሮ ክፍል አብዝተን ስንጠቀም ሰነፎች እንሆናለን የምለውም ማለት ነው። ሳይንስ እንደሚያስረዳን ከሆነ የሊምቢክ ሲስተም ተግባሮች ከፕሪፍሮንታል ኮርቴክስ ከበለጠ ሰዎች ሰነፎች ይሆናሉ ይላል። ሊምቢክ ሲስተም የሰዎች ልጆች መሰረታዊ ስሜቶችን፣ ፍላጎቶችን እና የደስታ ስሜቶችን የሚቆጣጠር የአእምሮ ክፍል ነው። ብዙ ጊዜ ለስጋዊ ምኞት ቅድሚያ የሚሰጥ የአእምሮ ክፍል ነው። እጅግ በጣም የሚገርመው ነገር ይህ ክፍል በእውነተኛ የመንፈሳዊ ልምምድ ጊዜ እንቅስቃሴው በጣም እንደሚቀንስ ጥናቶች ያስረዳሉ። ስለዚህ እጅግ መንፈሳዊ የሆኑ ሰዎች የፕሪፍሮንታል እንቅስቃሴያቸው በጣም ይጨምርና የነዚህ ሊምቢክ ሲስተሙ በጣም እንደሚቀንስ መረዳት እንችላለን ማለት ነው። ይህ ማለት እጅግ መንፈሳዊ የሆኑ ሰዎች ጥበበኞች እንደሚሆኑ ሁሉ ሊምቢክ ሲስተሞችን አብዝተው የሚጠቀሙ ሰዎች ደግሞ ወደ ስንፈት ወደ ሰነፍ እንደሚሄዱ መረዳት እንችላለን።